ሰላም ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንዴት ከረማችሁ? ዛሬም በአዲስ ቪዲዮ ወደ እናንተ ተመልሼ መጥቻለሁኝ። እዚህ ጋር እንደምትመለከቱት የተለመዱና ቀለል ያሉ ግብአቶች አሉኝ። የተቀቀለ ድንች፣ ቃሪያ፣ ብሮኮሊና ካሮት አለኝ። በኋላ ላይ ሌሎች ግብአቶችን እጠቀማለሁ። እስከ መጨረሻው አብራችሁኝ ሆኑ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ቀላልና ጤናማ የሆኑ ሬሲፒዎችን እያስጎላችሁ እመጣለሁ። ሞቅ ያለ መጥበሻ ላይ የምፈልገውን ያህል ዘይት አደርጋለሁ። ከትፌ ያዘጋጀሁት አንድ ሽንኩርትና 2 ካሮት አለኝ። ሁለቱን አንድ ላይ ቆንጆ አድርጌ ጠብሰዋለሁ። በጣም ሳይበስል ደስ የሚል ጥርስ ያዝ የሚያደርግ አይነት አትክልት ነው ማዘጋጀት የምፈልገው። ካሮቱንና ሽንኩርቱን እንደዚህ ትንሽ ከጠበስኩኝ በኋላ ቀጥዬ ያዘጋጀሁትን ግሪን ኦኒየን አደርጋለሁ። እናንተ ግን ነጭ ሽንኩርት መጠቀም ትችላላችሁ። ይህንን ያህል ከጠበስኩት ይበቃዋል። ግሪን ኦኒየኑን አደርጋለሁ። ያዘጋጀሁትን ቃሪያ እጨምራለሁኝ። የምትፈልጉትን አይነት ቃሪያ መጠቀም ትችላላችሁ፣ የማያቃጥለውን ማለት ነው። ብሮኮሊ እጨምራለሁ። እኔ በጣም ትንሽ ብሮኮሊ ነው የተጠቀምኩት። እናንተ ሞር ጨምራችሁ መጠቀም ትችላላችሁ። ሁሉንም እንደዚህ አንድ ላይ ቆንጆ አድርጌ ከጠበስኩኝ በኋላ ብላክ ፔፐር እና ትንሽ ጨው ነው የማደርግበት። እንደዚህ ቆንጆ ሆኖ በስሏል። ቀጥዬ የምጨምረው ያዘጋጀሁትን ድንች ነው። እሳቱን አጠፋዋለሁ። ድንቹ ኦልሬዲ የበሰለ ስለሆነ ምንም እሳት አያስፈልግም። ፓፕሪካ፣ በርበሬ፣ ትንሽ ጨው፣ ብላክ ፔፐር እና ትንሽ ኦሊቭ ኦይል አድርጌያለሁ። እሳቱን ካጠፋሁኝ በኋላ ይህንን አቀላቅለን በጣም ቆንጆ የሆነ ምግብ አዘጋጀን ማለት ነው። እናንተ ከቺክን ጋር ወይ ደግሞ ስጋ ነገር አድርጋችሁ መጠቀም ትችላላችሁ። እኔ ከሳልመን ጋር ነው ያቀረብኩትኝ። የሆነ ፕሮቲን ያለው ነገር ስለሚያስፈልገን ማለት ነው።
ይህንን ይመስላል። እንደዚህ በጣም የሚያምርና ቆንጆ ለአይን ደስ የሚል አይነት አትክልት ነው የሆነው። በቤት ውስጥ አንዳንድ ጊዜ እየተረፉን የሚቀሩ አትክልቶች ሲኖሩ እኩል መብሰል በሚችሉበት መልኩ አድርገን እንደዚህ ማዘጋጀት እንችላለን። በጣም ቆንጆ የሚጣፍጥ አይነት ምግብ ነው የሆነው። እኔ ጠብሼ ያዘጋጀሁት ሳልመን አለ። ሳልመኑን አደርጋለሁ። እንደዚህ በቀላሉ የምናዘጋጃቸውን ምግቦች መመልከት እንድትችሉ ሰብስክራይብ አድርጉ። በቀጣይ በአዲስና ቀላል ቆንጆ ጤናማ በሆነ ረሲፒ ወይ ቪዲዮ እስከምንገናኝ ድረስ እግዚአብሔር ከእናንተ ጋር ይሁን። ሰላም ሁኑ። ባይ